ሄሎ እንዴት ዋላችሁ? ሰላም ናችሁ? እንደምን ናችሁ? ዛሬ እንግዲህ ትናንት እንዳነሳሁት ያው ወደ 28 አይነት ሊደርሺፕ ስታይሎች እንዳሉ ትላንት አይተናል። ከ28ቱ መጀመሪያ ላይ ያየነው የአውቶክራቲክ ሊደርሺፕ ስታይልን ነው። ዛሬ ደግሞ ዲሞክራሲያዊ የመሪነት ዘይቤ ወይ ዲሞክራቲክ ሊደርሺፕ ስታይል የሚለውን እናያለን። ይሄ እንግዲህ አሳታፊ የመሪነት አቀራረብ ወይ ደግሞ ፓርቲሲፔቲቭ ሊደርሺፕ ስታይል በሚልም ይታወቃል። በዚህ የመሪነት ዘይቤ መሪው በውሳኔ ሂደት ውስጥ የቡድን አባላትን የሚያካትትበት የመሪነት አቀራረብ ነው። መሪው ውሳኔን ብቻውን ከመውሰድ ይልቅ ውይይትን ያበረታታል፣ ሀሳቦችን ይሰበስባል፣ እንዲሁም በመጨረሻ ውሳኔ ከመስጠቱ በፊት የሌሎችን አስተያየት እንደ ግብዓት ይጠቀማል ወይ ይመረምራል ነው። ባለሙያዎች ወይ ተከታዮች ስራቸውን የሚመለከት ሁሉንም ነገር እንዲያውቁ ያደርጋል። እንዲሁም የውሳኔ አሰጣጥና የችግር አፈታት ኃላፊነቶችን እንዲጋሩ ያደርጋቸዋል ማለት ነው። ሌላው መሪው አስተማሪ ነው። ውሳኔ ከመወሰኑ በፊት ከሰራተኞች ጋር መረጃ ይሰበስባል። በሰበሰበው መረጃ ላይ በመመርኮዝ ውሳኔ ይሰጣል ነው። ዝም ብሎ ውሳኔ አይሰጥም። መረጃ ይሰበስባል። በዛ መረጃ ላይ በመመርኮዝ ምን ያህል እውነት ነው የሚለውን አይደንቲፋይ ካደረገ በኋላ ነው ዲሳይድ የሚያደርገው። በተከታታይነት ከፍተኛ ጥራትና መጠን ያላቸው ስራዎች በትብብር ከባለሙያዎች ወይ ከተከታዮች ጋር ሆኖ ይሰራል። ሰራተኞች የራሳቸውን የስራ አፈጻጸም እንዲገመግሙ የሚረዱ እቅዶችን እንዲያዘጋጁ ያደርጋል። ባለሙያዎች ግቦችን በራሳቸው እንዲያዘጋጁ ይፈቅዳል። ተከታዮች ወደ ከፍተኛ ደረጃ እድገት እንዲሸጋገሩ ያበረታታል። የእነሱን እድገት የእነሱን መልካም ደረጃ መድረስ በጣም የሚያበረታታ የሊደርሺፕ ስታይል ነው። ስኬትን ያደንቃል እንዲሁም ያበረታታል ነው። እንግዲህ እንዳልኳችሁ እያንዳንዱ ሊደርሺፕ ስታይል የራሱ የሆነ ፕሮንስ ኤንድ ኮንስ አሉት። የራሱ የሆነ ሜሪት እና ዲሜሪት አሉት። ወይ ደግሞ የራሱ የሆነ ቤኔፊት እና እንዳው ድሮባክስ ይኖሩታል። በዚህ ልክ የዚህ አድቫንቴጅ ምንድን ነው? ጥቅሞቹ የዲሞክራቲክ ሊደርሺፕ ስታይል ወይ ፓርቲሲፓቶሪ ሊደርሺፕ ስታይል ምን ጥቅሞች አሉት የሚለውን እናያለን። የተሻለ ውሳኔ መውሰድ የተሻለ ለምን የተለያዩ ሀሳቦች እይታቸው የበለጠ ፈጣንና ውጤታማ መፍትሄ ያመጣሉ ብሎ ሲያስብ ከባለሙያዎች ወይም ከተከታዮቹ ጋር ዲስከስ ያደርጋል። ከፍተኛ የሰራተኞች ተነሳሽነት ሊኖር ይችላል በዚህ አይነት ሊደርሺፕ ስታይል። ለምን ሞር ፓርቲሲፓቶሪ ስለሆነ ዲሞክራቲክ ስለሆነ ባለሙያዎች ደግሞ አስተያየታቸው ሲከበር ዋጋ እንዳላቸው ይሰማቸዋል። ስለዚህ ለስራ በጣም ይነሳሳሉ ነው። ጠንካራ የቡድን ስራ መተባበርን ያበረታታል እና በቡድን አባላት መካከል እምነት ይገነባል ነው። ክህሎትን ማዳበር ነው። ሌላው መሪዎች ከባለሙያዎች ጋር የመግባባት ለችግሮች መፍትሄ በመስጠት የመሪነት ክህሎታቸውን ያዳብራሉ። የስራ እርካታ ነው። ሌላው ሰራተኞች በውሳኔ ደስ ስለሚሳተፉ ከፍተኛ ደስታ ይሰማቸዋል ነው። እንግዲህ ጥቅሞቹ እነዚህ ናቸው። የተሻለ ውሳኔ መውሰድ፣ ከፍተኛ የሰራተኛ ተነሳሽነት፣ ጠንካራ የቡድን ስራ፣ ክህሎትን ማዳበር እና የስራ እርካታ ዋና ዋናዎቹ ጥቅሞቹ ናቸው። ጉዳቶቹ ደግሞ ምንድናቸው? ዲስአድቫንቴጅ የምንላቸው ጊዜ ይፈጃል። እንግዲህ ውይይት፣ ምክክር ስላለው በተለይ በትልቅ ቡድን ውስጥ ብዙ ጊዜ ውሳኔ ለመወሰን በጣም ይቸገራል ይሄ መሪ። ስለዚህ ይሄንን ሊደርሺፕ ስታይል መጠቀም ታይም ኮንሱም ሊያደርግ ይችላል ነው። በአስቸኳይ ሁኔታ ውስጥ አይጠቅምም ይላል። ሁለተኛው በክስተት ጊዜ ፈጣን ውሳኔ ስለሚያስፈልግ ይህ ዘይቤ ሊዘገይ ይችላል። ለምሳሌ ኢመርጀንሲ ቢከሰት አውቶማቲካሊ ዲሳይድ ለማድረግ በጣም አስቸጋሪ ስለሆነ በአስቸኳይ ሁኔታ ውስጥ አይጠቅምም እንደዚህ አይነት ሊደርሺፕ ስታይል። ግጭት ሊፈጠር ይችላል። የተለያዩ አስተያየቶች ክርክር፣ ግጭት ሊያመጡ ይችላሉ። ብዙ ክርክር ስላለው ብዙ ዲስከሽን ስላለው ሞር ዲሞክራቲክ ስለሆነ ግጭትም ሊፈጠር ይችላል። ችሎታ ያላቸው አባላት ያስፈልጋል። ይሄ እንግዲህ ፓርቲሲፓቶሪ ሊደርሺፕ ስታይል ይሄንን መምራት የሚችሉ እውቀት ያላቸው እና ልምድ ያላቸው ውሳኔ አሰጣጥም ላይ ልምድ በደንብ ያላቸው ሰዎች በዚህ አይነት ሊደርሺፕ ሊጠቀሙ ይችላሉ እንጂ
ዝም ብሎ ሰው የዚህን ሊደርሺፕ ስታይል ለመጠቀም ሊከብደው ይችላል ነው። በመሪ ብቃት ይመራል ነው። መሪው ተሳትፎውን በትክክል ካልተቆጣጠረ ሂደቱ የማይተካና የሚያበቃ ሊሆን ይችላል። ስለዚህ በጥንቃቄ መሪው በትክክል ነገሮችን መምራት አለበት። እነዚህ ጉዳቶችን ነው የሚያሳየው። እንግዲህ እስካሁን ያየናቸው ሁለቱን ነው። እንደነገርኳቸው 28 አይነት ሊደርሺፕ ስታይሎች አሉ። እንደ ወርልድ ሞስት ነው የሆኑ ሳይንቲፊካሊ አክሴፕታንስ ያገኙ ወደ 28 አሉ። እነሱን እንዲቴል እናያለን። እንግዲህ ዛሬ ሁለቱን፣ ትላንት አንዱን አይተናል። ዛሬ ሁለተኛውን፣ በቀጣይ ቀናት ደግሞ እያንዳንዱን በየቀኑ በስፋት እያየን እንሄዳለን። ከዛ ይሄንን ቶፒክ እንደጨረስን ደግሞ ወደ ሌሎች በጣም ሰፊና በጣም ኢንተረስቲንግ ወደ ዊሾዎች ደግሞ እንገባለን ማለት ነው። ስለነበረን ጊዜ እጅግ አድርጌ አመሰግናቸዋለሁ። በጣም ቴንኪዩ። መልካም ቀኑ መልካም ይሆንላችሁ። ቴንኪዩ ሶ ማች